ወርቅ ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በምስራቅ ጎጃም ዞን ደብረ ወርቅ ከተማ በሰፈረው የብልጽግና ሰራዊት ላይ ጥቃት የከፈቱት የፋኖ ኃይሎች ከተማዋን ተቆጣጥረዋል። ወደ ከተማዋ ዘልቀው የገቡት የፋኖ ኃይሎች በከተማዋ የተለያዩ አቅጣጫዎች ጥቃት በመክፈት ከተማዋን የተቆጣጠሩ ሲሆን በተደረገው የማጥቃት ዘመቻ የአድማ ብተናና የሚሊሻ ኃይሎችን ጨምሮ ከ50 በላይ የብልጽግና ሰራዊት ተደምስሰዋል። እንዲሁም በከተማዋ በግፍ የታሰሩ ከ100 በላይ እስረኞች ተለቀዋል። ሰፊ ቀጠናዎችን የሸፈነው የሸዋ ጠቅላይ ግዛት እዝ ተጋድሎ ከይፋት እስከ መንዝራምቦ ክፍለ ጦርና በቀጠናው የሚገኙ የአባት አርበኞች በቅንጅት ታላቅ ድል አስመዝግበዋል። በመተማ መሻ ቀበሌ በፋኖ የተመታው የብልጽግና ወራሪ ሰራዊት በንጹሃኖች ላይ ጥቃት ፈጸመ። ከሰሞኑ እስከ ትናንት ድረስ በተደረገው የፋኖ የተናበበ ማጥቃት መሻሃ ላይ የተመታው ሰራዊቱ በዛሬው ዕለት ሞገሴና መሻሃ ቀበሌን ጨምሮ 3 በተለያዩ ቀበሌዎች በመግባት በሰላማዊ ሰዎች ላይ መጠነ ሰፊ ጥቃት እየፈጸመ ስለመሆኑ የመረጃ ምንጮቻችን ተናግረዋል። በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት ላይ እርምጃ ተወስዷል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን ደምሳሌ ክፍለ ጦር አንደኛ ሻለቃ ትናንት ታኅሳስ 6 2018 ዓ.ም ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ደፈጣ ከፍተኛ ጉዳት አድርሰዋል። በሆሮ ጉሩ በታጣቂዎች የተገደሉ የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬናቸው አልተገኘም። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ታኅሳስ 7 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ደብረ ወርቅ ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። በምስራቅ ጎጃም ዞን ደብረ ወርቅ ከተማ በሰፈረው የብልጽግና ሰራዊት ላይ ጥቃት የከፈቱት የፋኖ ኃይሎች ከተማዋን ተቆጣጥረዋል። ወደ ከተማዋ ዘልቀው የገቡት የፋኖ ኃይሎች በከተማዋ የተለያዩ አቅጣጫዎች ጥቃት በመክፈት ከተማዋን የተቆጣጠሩ ሲሆን በተደረገው የማጥቃት ዘመቻ የአድማ ብተናና የሚሊሻ ኃይሎችን ጨምሮ ከ50 በላይ የብልጽግና ሰራዊት አባላት ተደምስሰዋል። እንዲሁም በከተማዋ በግፍ የታሰሩ ከ100 በላይ እስረኞች ተለቀዋል። በተደረገው ለአስጨራሽ ውጊያ በርካታ ምርኮኞች የተያዙ ሲሆን 27 ክላሽና በርካታ ተተኳሾች በፋኖ ተማርከዋል። የብልጽግና ወራሪ ሰራዊት ከተማዋን በመያዝ በንጹሃን ነዋሪዎች ላይ መጠነ ሰፊ ጥቃት እየፈጸመ የቆየ ሲሆን በዛሬው ዕለት ከተማዋን ከወራሪ ሰራዊቱ ነፃ ማድረግ ተችሏል። በተመሳሳይ በምስራቅ ጎጃም ዞን ቀጠና የሚንቀሳቀሰው ስናን አባጅሜ ሻለቃ በደፈጣ ጥቃት አድርሷል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር በምስራቅ ጎጃም ዞን ስናን ረቡ ገበያ ከተማ መሽጎ በሚገኘው የአረመኔው ዙፋን አስጠባቂ ሰራዊት ላይ የደፈጣ ጥቃት በማድረግ ጉዳት አድርሰዋል። ሰፊ ቀጠናዎችን የሸፈነው የሸዋ ጠቅላይ ግዛት እዝ ተጋድሎ ከይፋት እስከ መንዝራምቦ ክፍለ ጦርና በቀጠናው የሚገኙ የአባት አርበኞች በቅንጅት ታላቅ ድል አስመዝግበዋል። ዛሬ ከሌሊቱ ጀምሮ እስከ ረፋድ ወደ የለንና ተሬ በዙ 23 እና በሞርተር የታገዘ ድብደባ የፈጸመው የጠላት ኃይል በፋኖ ኃይሎች ተመትቷል። የራምቦ ክፍለ ጦር በተሬና የለን የሚገኙ የአባት አርበኞች ጋር በመቀናጀት ለዘረፋ የተንቀሳቀሰውን ሰራዊት ሙትና ቁስለኛ አድርገውታል። የብልጽግና ወራሪ ሰራዊት ዘመናዊ መሳሪያዎችን በመጠቀም በፋኖ ላይ ጥቃት ለመፈጸም ከፍተኛ ጥረት ቢያደርግም ሳይሳካለት ቀርቷል። ወራሪው የከባድ መሳሪያ ድብደባ አንዲት እናት እስከ ሕፃን ልጇ የቆሰለ ሲሆን በአካባቢው በንጹሃኖች ሀብት ንብረት ላይ ከባድ ጉዳት ደርሷል ተብሏል። በመተማ መሻሃ ቀበሌ በፋኖ የተመታው የብልጽግና ወራሪ ኃይል በንጹሃኖች ላይ ጥቃት ፈጸመ። ከሰሞኑ እስከ ትናንት ድረስ በተደረገው የፋኖ የተናበበ ማጥቃት መሻሃ ላይ የተመታው ሰራዊቱ በዛሬው ዕለት ሞገሴና መሻሃ ቀበሌን ጨምሮ 3 በተለያዩ ቀበሌዎች በመግባት በሰላማዊ ሰዎች ላይ መጠነ ሰፊ ጥቃት እየፈጸመ ስለመሆኑ የመረጃ ምንጮች ተናግረዋል። ባልታጠቀው ማህበረሰብ ላይ የበቀል ጥሙን የሚወጣው የአረመኔው ሰራዊት በንጹሃን መንደሮች በመንቀሳቀስ ጥቃት እየፈጸመ ስለመሆኑ ተመላክቷል። በመሻሃ ቀበሌ ላይ ትናንት በተደረገ ማጥቃት በርካታ የቅጥረኛው ሰራዊት አባላት ጉዳት ማስተናገዳቸውን መዘገባችን ይታወሳል። ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የአብይ አህመድ ቅጥረኛ ሰራዊት በተመታበት አካባቢ ሁሉ ያገኛቸውን ንጹሃኖች ከህፃን እስከ አዋቂ እንደሚረሽን ይታወቃል። ሽንፈት የማይሰለቸው ሰራዊቱ በገባበት የውጊያ ቀጠና ሁሉ በፋኖ እየተመታ የሚገኝ ቢሆንም በተቆጣጠራቸው ቀጠናዎች ሁሉ የጦር ወንጀል እየፈጸመ ቀጥሏል። በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት እርምጃ ተወሰደባቸው።
የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ክፍለ ጦር አንደኛ ሻለቃ ትናንት ታኅሳስ 6 2018 ዓ.ም ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ደፈጣ ከፍተኛ ጉዳት አድርሷል። በዚህ የማጥቃት ዘመቻ 5 የአድማ ብተና አባላት ሲደመሰሱ 15 የሚሆኑት ቁስለኛ ተደርገዋል። በተደረገው ተጋድሎ 2 ቲም የሚሆን የጠላት ኃይል ከጥቅም ውጭ ተደርጓል ሲል የክፍለ ጦሩ የህዝብ ግንኙነት አስታውቋል። በተመሳሳይ ከወሎ ሳንወጣ ደላንታ ዙሪያ የዙፋን አስጠባቂው ሰራዊት ሻለቃ አመራር ጥቃት የደረሰበት ሲሆን በርካታ የፋሽስቱ እግረኛ ሰራዊት ሙትና ቁስለኛ ሆነዋል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። በልጅ ኢያሱ ኮር ፋኖች የተመታው የፋሽስቱ ሰራዊት እግሬ አውጪ ብሎ ወደ ደላንታ ወረዳ የሸሸ ሲሆን ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የጠላት ሰራዊትን ደምስሰዋል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ሻለቃ መሪው ከባድ ቁስለኛ ሲሆን 7 የጠላት ሰራዊት ሲደመሰሱ 14 ከባድ ቁስለኛ ሆነዋል። ወደ ሌሎች መረጃዎች ስናልፍ በሆሮ ጉዱሩ በታጣቂዎች የተገደሉ የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬናቸው አለመገኘቱ ተነግሯል። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናቶች ቢቆጠርም አስከሬናቸው አለመገኘቱ ተገልጿል። በኦሮሚያ ክልል በተለያዩ አካባቢዎች በኦርቶዶክስ ቤተክርስቲያን አማኞች ላይ የሚፈጸመው ጥቃት ከዕለት ወደ ዕለት ተባብሶ ቀጥሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።